በጣም ደስ የሚለኝ አባባል አለ። ጂም ሮል ወይ ቲቪ ታያለህ ወይ ሀብታም ትሆናለህ፣ ወይም ስልካችንን እየተመለከትን የሰዎችን ቪዲዮ ስክሪን ስክሮል እያደረግን እድሜ ልካችን እንኖራለን፣ ወይም ደግሞ የተሻለ ነገር ሰርተን የተሻለ ቦታ መድረስ እንችላለን ማለት ነው። ስለዚህ እጃችሁ ላይ ባለው ስልክ ተጠቀሙበት። ምክንያቱም በአሁኑ ጊዜ ሲስተሙ በጣም እየሰራ ነው። እጃችን ላይ በጣም ብዙ ሲስተሞች አሉ። እነዛ ሲስተሞች ተጠቅመን የተሻለ ገቢ ማግኘት እንችላለን። በዚህ ዘመን ተች ስልክ ይዞ ሶሻል ሚዲያ እየተጠቀመ የሰዎችን ቪዲዮ ብቻ ስክሪን ስክሮል በማድረግ ጊዜውን የሚያጠፋ ካለ እውነት ይሄ ሰው በዚህ ዘመን ያለ ሰው ነው ብዬ ለማመን ይከብደኛል። ባይሆን እሱን ፈጣሪ ያውቃል። ስለዚህ ንቁ። የሰውን ቪዲዮ በመመልከት የምታገኙት ነገር ካለ ኦኬ ይሁ ጊዜያችሁን ማቃጠል ትችላላችሁ። ቆይ ለምሳሌ አሁን የአንድ ሰውን ድራማ አየው ወይም ቀልድ አየው ቢባል ያ ሰው በምትኩ ምን ይሰጠኛል? እኔ ነው ጥያቄው። ያ ሰው ለእናንተ ምን ይሰጣችኋል? እናንተ ኤነርጂያችሁን ሰጣችሁት፣ ጊዜያችሁን ሰጣችሁት፣ ህይወታችሁን ነው። ጊዜ ማለት ህይወት ነው። ዛሬ አንድ ሰዓት ቢያልፈኝ ያንን አንድ ሰዓት ነገ ልኖረው አልችልም። ካለፈ አለፈ ነው። ስለዚህ የፈሰሰ ውሃ አይታፈስም ነው የሚባለው። ስለዚህ ጊዜያችሁን ተጠቀሙበት።